እንዴት ነህ ወዳጄ? እልፍ ስታገለግለን ኖረህ የአንድ ሳምንት ወሬ አድርገን ሳንዘነጋህ አንቀርም። ወረተኛም አይደለን ሰው ባሰመረልን የምንጓዝ ሰሞነኞች። የእኛስ ሳያልቅም ይቅር። ደህና ነህ ወይ አንተ? የሐኪሙ እጅ እንዴት ነው? ያ ቀጭን መርፌ በተወጋ ቁጥር ፈውስ አለው ወይ? የምትውጠው መድኃኒትስ መድኃኒት ብቻ ወይም ፈውስም ሆነልህ? አንድ ነገር ትዝ ሲለኝ ተከዝው። ጤናህ ባይጎድል ስንት ሰው ይስቅ ነበር፣ ስንት ራብተኛ ይመገብ ነበር፣ ስንት ርቃን ይለብስ ነበር፣ ስንት ጎጆ ይቀለስ ነበር። እኔ ምልህ አንድ ወቅት ሁሉም ይጸልይልህ እንደነበር ትዝ ይለኛል። ተሰማ ወይ ጸሎቱ? ወረደ ወይ ምሕረቱ? የፊትህ ፈገግታ ሳይሆን የውስጥህ ፈገግታ እንዴት ነው ጤንነቱ? አንተ የእግዚአብሔር መልእክተኛ፣ ለጤናህ መልእክተኛ ተላከልህ ወይ? እኛ ናፍቀኸናል፣ አንተስ አልናፈቅንህም? በመጨረሻም አንድ ልልህ የምፈልገው ጥብቅ ምኞት አለኝ። ተሽሎ ስትመለስ አደራህን መጀመሪያ አንተ ልበስ። የጠበቀው ሕመምህ ከሰውነትህ ሲላላ አደራህን መጀመሪያ አንተ ብላ። ምክንያቱም ሁሌ እንደምልህ በመኖርህ የሚኖሩ አሉና። ራስህን ጠብቅ፣ ራስህን አትርሳ። በሙሉ ጤና ከቤተሰቦችህና ከወዳጆችህ እንድትገናኝ ጸሎቴ ነው። እንደምወድህ አንተው ታውቃለህ።